የኪችን እቃ ትንሽ ገዝቻለሁ እንደምትመለከቱት እዚህ ጋ በነገራችን ላይ ሲታይ ትንሽ ይመስላል፣ ግን ማለት ነው ብሩ በጣም ብዙ ብር ነው የወጣበት። እውነት በጣም እንደዚህ ሲታይ ትንሽ ነው፣ ግን ብሩን ሳይሆን ግን በጣም ከባድ ነው። ግን ቢሆንም ብቻ እግዚአብሔር ይመስገን። እና እንዴት ናችሁ? ደህና ናችሁ? የቤተሰቦቼ ሰላም ሳልላችሁ ማለት ነው። እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እና ይሄን መጥበሻ እንደምትመለከቱት ይሄን ገዝቻለሁ። በነገራችን ላይ በርካታ አድርጌ ለመግዛት ነበረ፣ ግን ማለት ነው በጣም ሁሉ ነገር ኦቨር ነው የሆነው። እንደምትመለከቱት ይሄ ከራሱ ጋር የሚመጣ ነው። እኔ የዚህ አይነት ገዝቻለሁ አለኝ፣ ግን ማለት ነው ከራሱ ጋር ስለመጣ ምንም ችግር የለውም። እኔ የዚህ አይነት አለኝ በሌላ ከለር ወርቃማ ከለር ማለት ነው። አዝዣዋለሁ፣ ቆይቷል ተገዛሁት። እንደምትመለከቱት ይሄም እኔ በጣም አሪፍ ነው ነቱ ማለት ነው። ግን መጨመር ፈልጌ ነበር ግን አልቻልኩም፣ ታውቃላችሁ። ይሄ እንደዛ ማለት ነው። ሌላ ደግሞ ይሄ ድስት አያችሁት? ብቻ አነስ ያለችው ድስት ናት። በጣም ደስ የምትል ናት። ቀለል ያለች ነች። በተለይ ለሽሮ መስሪያ ትሆናለች። እዚህ ጋር ደግሞ እንደምትመለከቱት ይሄ ደግሞ መካከለኛ ነው። ይሄ ደግሞ ትንሽ ከፍ ይላል፣ ግን ይካበዳል። እውነት እኔ በነገራችን ላይ ሌላ ነበረ ልገዛ ያሰብኩት፣ ግን ይሰበርብኛል ብዬ ፈራሁ። እንዴት መሰላችሁ? አንዴ ጠብቁኝ። አሁን የዚህን ስታዩ ታያችሁት? የሚሰበረው አይደለም፣ ይሄ የሚሰበረው አይደለም። ያኛውን ግን የመስታወቱን ፈልጌው ነበር፣ ግን እቃ ስለምልከኔ አንድ ላይ ተቃጋ ስለምልከው ይሰበርብኛል መንገድ ላይ ብዬ ፈርቼ የዚህን ያደረኩት፣ ክዳኑን ማለት ነው፣ የማይሰበረውን ነው ያደረኩት። እና ደግሞ ይሄኛው እንደምትመለከቱት ይሄ እንግዲህ አሁን ይሄ አንድ ዶሮ ይሰራል። በጣም ትልቅ ነው። እና ደግሞ ውስጡ በጣም ቆንጆ ነው። መክፈት ተውት፣ የአንድ ስራ ነው የሚሆንብኝ ማለት ነው። ከፍቻ ያሳያችሁ ነበረ፣ ግን ይቅር ተውት፣ ይቅር። እና ይሄ እንደምትመለከቱት ይሄ ስንት ነው? 4 ማለት ነው። ቆይችኛዋን ከፍቼ ላሳያችሁ፣ አንደኛዋን ማለት ነው። ሁሉንም አይደለም፣ አንዷን ብቻ። ያው እንደምትመለከቱት ይሄን ከፍቼዋለሁ። ውስጡ ራሱ ደስ ይላል። ያው እቺን ትመስላለች ማለት ነው። ሁሉም አንድ አይነት ነው። ይሄን ይመስላል እላችኋለሁ። ሌላ ደግሞ ማለት ነው፣ ቆይ ከፍቼ ላሳያችሁ። ሌላ ደግሞ የውሃ ማፍያ ይሄንን ገዝቻለሁ። እንደምትመለከቱት ቆንጆ ይሄንን ገዝቻለሁ ማለት ነው። ከዚህ ጋር የጁስ መፍጫ ነው። እዚህ ጋር አለው ሌላ ተጨማሪ የምንድነው ቅመማ ቅመም መፍጨት ከፈለጋችሁ እዚህ ጋር አለው። ይሄው ደግሞ ይሄን ይመስላል እና ላሳያችሁ። ኦሪጂናል ነው። ምክንያቱም መግዛት የምፈልገው ደህና ቆንጆ እቃ ነው እንጂ ዝም ብሎ መግዛት አልፈልግም። በጣም ብዙ ብር ነው ያወጣሁበት ለዛ ራሱ ማለት ነው። እውነት ቀላል ብር አይደለም። በነገራችን ላይ እቃ የሌላችሁ ልጆች ማለት ነው፣ እቃ የሌላችሁ ልጆች እቃ አትግዙ። ምንም እቃ የሌላችሁ እንዳትገዙ። እኔ በቃ ስለተጠራቀመብኝና ግድ ስለሆነብኝ ነው። እሺ። እና ፕሊስ እቃ አትግዙ፣ ጥሩ አይደለም። አንደኛ እዛው ሀገር መግዛት ይቻላል። እኔ አሁን ማለት ነው ይሄን አሁን የማወጣውን ብር ኢትዮጵያ ላይ ባድርገው በጣም ብዙ እቃ ገዛለሁ። እንደምትመለከቱት ይሄ ደግሞ ምግብ ተሰራችሁ በኋላ እንዳያቀዘቅዝ ማለት ነው የምናስቀምጥበት ነው። እንደምትመለከቱት እዚህ ጋር አለ። ስንት ነው ማለት ነው? 3 ነው የገዛሁት ማለት በቃ ለጊዜው ሲሄድ ብቻ የሚሆነኝ የገዛሁት ለጊዜው የሚያስፈልገኝ ማለት ነው። ሌላ ደግሞ ምንድነው እዚህ ጋር ሌላ ደግሞ ማለት ነው የፔርሙዝ ተመልከቱት። ማለት እኔ እንደዛ አይነት አይቻል ማለት ግን ሳይው ደስ አለኝ፣ ወደድኩት እና ያው እንደምትመለከቱት ገዛሁት ማለት ነው። እንደዛ አይነት ፔርሙዝ ግን አለ ተመልከቱልኝ ማለት ነው።
እና ሌላውን ደግሞ ገዝቻለሁ እንጂ ሁለትን ያደረኩት አንድ ብቻ አይደለም። እና ሁለትን ያደረኩት እንግዲህ እንጉዳይቼ እውነት ይህን ምንድን ነው የሚመስለው? ብቻ ይሆናል የለው እኔ አላውቅም። ብቻ ግን ያምራላ። ብቻ እኔ ግን ሳይው ደስ ስላለኝ ገዛሁት። እኔ ደግሞ እንደዚህ ወርቃማ ነገር በጣም ነው ደስ የሚለኝ። ከነጩ እና ከሌላ ከለር ወርቃማ ከለር ነው በጣም ደስ የሚለኝ ማለት ነው። እና ይሄንንም ገዛሁት በሌላ ከለር እላችኋለሁ። ሌላ ደግሞ ቆይ አንዴ ምንድን ነው የገዛሁት? እዚህ ጋር ደግሞ ምንድነው ማንኪያ ይሄ 12 ፍሬ። በነገራችን ላይ ዝም ብዬ ነው የገዛሁት ይሄንን ማለት ነው። እኔ ደርዘን በሻንጣ ነው የገዛሁት የጠለብኩት ማለት ነው። ከነ ሻንጣው ነው የመጣልኝ። በነገራችን ላይ ወርቃማ ከለር ስለምወድ በወርቃማ ከለር ደርዘኑን ያስመጣሁት እና ይሄንን እንደተጨማሪ ዝም ብዬ ነው ያዘዝኩት። በቃ እንትን ስለ ምናልባት እንደ ተጨማሪ ብዬ ገዛሁት 6 ፍሬ ማለት ነው ሁሉንም። እና ሌላ ደግሞ ይሄንን እዚህ ጋር ማለት ነው። ይሄንን ደግሞ ስንት መሰላችሁ? 4 ፍሬ ነው የገዛሁት እና ይሄን ይመስላል ማለት ነው ተመልካቾቼ። እዚህ ጋር ሳይታችኋለሁ። ይሄ መፍጫ ነው። በቃ ይሄን ይመስላል። ሌላ ምንድነው ያላሳየኋችሁ? ይሄንን ማየታችሁታል። እዚህ ጋር ደግሞ ቆይ ያላያችሁታል። ይሄ እንደ ኸላጥ ነው የሚባለው እንደዚህ አይነት ነው። ግን እኔ በትንሹ ነው የገዛሁት። ትልቁ ምን ያደርግልኛል ብዬ ትንሿን ነው የገዛኋት ማለት ነው። እቺ ደግሞ በምንድን ነው የምትሰራው? በምንድን ነው በቻርጀር ተደርጎ ነው የሚሰራው። እና ለጊዜው እኔ ይበቃኛል ሲጀመር ማለት ነው። ያላስፈላጊ ነው እንደዚህ ማድረግ የራሱ ማለት ነው። እና ይሄን ይመስላል እላችኋለሁ ቤተሰብ። እንዴት አያችሁት? ያን ያህል ብዙ አይደለም፣ እቃው ብዙ አይደለም። ብሩ ግን ማለት ነው ልነግራችሁ አልችልም። እንደውም ቅናሽ ወርዶት ነው የገዛሁት። ግን እንደዛም ሆኖ ግን በጣም ብዙ ብር ነው። ሌላ ምን ልላችሁ ፈልጌ ነው። በነገራችን ላይ ግን አገር ስንገባ ማለት ነው ሀገር ስንገባ ይሄን ያህል ለምሳሌ 10 ሺህም ሆነ 20 ሺህ አውጥተን እቃ እንገዛም። ይሄን ታውቃላችሁ እናንተማ። ግን እዚሁ ሆነን እየሰራን ከሆነ ግን የምናወጣው ብር አይቆጨንም። ምክንያቱም እየሰራን ስለሆነ ማለት ነው። አሁን እኔ ባወጣ አይቆጨኝም። ለምን መሰላችሁ? እየሰራው ስለሆነ ማለት ነው። እና ከቻላችሁ ግዙ። ግን እዚሁ እያላችሁ የሚገዛላችሁ ሰው ካለ እዚሁ ሆናችሁ ይግዙላችሁ። እቃ ከበዛባችሁ ግን ግዙ የተወሰነ ማለት ነው። እንደኔ ትንሽ የተወሰነ የሚያስፈልጋችሁን ማለት ነው። እዛ ግን የሚገዛላችሁ ሰው ካለ ብሩን ልካችሁ እዛ ይግዙላችሁ። እውነት ይሄ ራሱ ማለት ነው። እዚህ ጋር አሁን እኔ እቃ ገዛዋ፣ ከዛ ደግሞ እቃ መልክበት አለ። ከዛ ደግሞ አዲስ አበባ ከሄደ በኋላ በነፃ አይደለም የሚሄደው፣ በመኪና ነው የሚሄደው። ይሄ ሁሉ በጣም ብዙ ነገር አለው፣ ወጣ ውረድ ማለት ነው። እና ይሄን ይመስላል እላችኋለሁ ተመልካቾች። እስኪ ለማንኛውም እቤት ሄጄ እቃዬን ሳስተካከል ከተመቸኝ ይቀርጽላችኋለሁ። አሁን ለጊዜው ዝም ብዬ በቃ ዝጋ ነው። የባለፈውም የገዛሁት እቃ አለ። እሱን ሰብስቤ የተከራዩት ቤት ወስድና ከተመቸኝ ሳስተካከል እቀርጽላችኋለሁ፣ አሳያችኋለሁ ተጨማሪውን። አለበለዚያም ደግሞ ችግር የለውም ኢትዮጵያ እዛው ሲሄድ ታዩታላችሁ ማለት ነው። እና እንግዲህ ለዛሬ አስኩላችሁ የነበረ በሌላ ቪዲዮ እስከምንገናኝ ድረስ ቻው።